ዛሬማ በሸቀልኩበት ጥብስ ነው በላው። አስተናጋጅ ተረበልና። አቤት አለቃ፣ ምን ልታዘዝ? አንድ ጥብስ አሪፍ አርገ። ጥብስ? ይሄን ድልማ መጠቀም አለብን። እሺ። አቤት ማዘር። የኔ ልጅ አንድ የተለመደችዋል። ዛሬማ ሆዲ በጥብስ መጨናነቁ ነው። ይሄው። ዋው! ጥብሷ መጣች። አሁን ድሌን መጠቀም አለብኝ። ሰላም። ይሄ የኔ ወንድም ላታምነኝ ትችላለህ። ከተወለድኩ ጀምሮ ለብቻ በልቼ አላውቅም። እናማ ለብቻ መብላት ስለማልወድ የኔ እስከሚመጣ ያንተን ቀድመን እንብላ። እርሶም አዘዋል? አዎ። በቃ እንብላ። ይህንንማ ያኛኩ ጊዜ አልገልም። ዋጥ ዋጥ ላድርገው። ኧረ አጎራረስ! ወይኔ ጥብሴ! የፈጣሪ አለ። ሴትዮ ማኝካ ያለትም እንዴ? ቀስባኑ እንጂ ከማኝካ ልዋጣው እንዴ? ቆይ የእሷ ጥብስ ብቻ ይምጣ። ምንም ሳልበላ ጨረሰችው እኮ። በቃ በዚህ ላይ ደግሞ ጎሜ ጁስን ጠጣለሁ። በቃ አለቀ። ዛሬ ተዘጋ። ዋው! በጠጣ። ኧረ ጠጣለሁ። በቃ አሁን አምጡት። ይሄው መጣል። መጣሽ? አሁን ነው መብላት። የኔ ወንድም እኔ ጠግቤያለሁ። እሺ አንተ ለብቻ አንብብ። እንዲጣፍጥ ጎሜውን ጠጣበት። ራን እርሶ ብቻ ሄዱ። ቀላል በላለሁ እንዴ? ሽሮ ነው እንዴ? የፈጣሪ አለ። ያዙልኝ።